ምን አይነት ሉክ ይኖረዋል እዚህ ጋር ኦብጀክቶች ሲገቡ የሚለውን እሺ ፒክቸር ለማስገባት ሲሄድ እስኪ ፎንት ብዬ አስቀምጡታል ለፎንት ኦኬ እሺ እችኛውን ፒክቸር እንጠቀም ሁለቱን ድረግ በማድረግ እሺ እኛም ባክግራውንድ መቁረጥ ይኖርብናል ባክግራውንድ በዚህ ፔን ቱልን በመጠቀም ስታርቲንግ ፖይንት እዛው ስታርቲንግ ፖይንት ላይ ኢንድ ትሉታላችሁ እዛው ጋር መታችሁ መጨረስ አለባችሁ ልክ እንደ መቀስ ማለት ነው ተጠንቅቃችሁ ቁረጡት ይሄንን ቁረጡ ቀስ እያላችሁ ተጠንቅቃችሁ ዙም እያደረጋችሁ እንደዚህ አይነት የተበላሸ ቦታ እንዳይኖረው ግን የተወሰነ ገባ ብትሉ እመክራችኋለሁ ኦብጀክት ነገር ስቆርጡ ገባ ብትሉ እንደዚህ የተሻለ ነው ሞር አይ ቲንክ እንደዚህ በጣም የተሻለ ነው ከርቭ ሲሆን ደግሞ እንደዚህ ይዛችሁ ድረግ በማድረግ እንደዚህ ማውዛችሁን በመሳብ እንደዚህ አይነት ከርቮችን ሞር በሰፊው የኛውን የመቁረጫ ቱል ወይም ፔን ቱልን በሰፊው ስለሷ ደግሞ ሌላ ቪዲዮ ሰራላችኋለሁ እዚህ ጋር ክሊክ በማድረግ ጨረስ ነው ራይት ክሊክ ኔክስት ሴሌክሽን የሚል አለ ኦኬ በአንድ ጥሩ ነው ስለዚህ ለሰፊ ማብራሪያ ሰጣችኋለሁ እሺ እንውሰደው እሺ አለን እዚህ ጋር ሞር የፎንትን ኢፌክት ለነግራችሁ ፈልጌ ነው ሜቢ ወጣ ያሉ ስራዎችን ምናምን ስታዩ የነጮችን ስራ ምናምን ያስገርማቸዋል ግን ሞር ፎንት ላይ ነው እስኪ ልብ ብላችሁ ተመልከቱ ፎንት አቀማመጥ አንድ ካማረላችሁ በቃ ከለማጅነት አለም ትወጣላችሁ ፎንት ነው ዋናው ነገር ኦኬ ሲና አነስ እናርገው እሺን ዱፕሊኬት እናርጋት anyhow for just alignment እሺ ኦኬ ቺኛውን ሼፕ ደግሞ ልጠቀም ሜቢ ቺኛውን አይ ዶንት ኖ እስቲ just background create ለማድረግ ያህል ሲምቡና ልሰዳት ስለ መቁረጫ ስለ አቆራረጥ እንዴት ነገሮችን ሌላ ቪዲዮ ሰራላችኋለሁ ግን የፎንት ኢፌክት እና ፎንት ላይ የተቸገራችሁ ሰዎች ካላችሁ ለእናንተ ብዬ ነው ይሄን ሙቭ በማድረግ just like background እንጠቀመዋለን ፌድ አፕ በማድረግ እሺ ስለነዚህ ሁሉ ኢፌክት አሳያችኋለሁ በኋላ ላይ በሌላ ቪዲዮ እነዚህ ሪሙቭ በማድረግ ያለውን ድባብ ላሳያችሁ እሺ በሌየር ባይ ዲፎልት የነበረ ሌየር ነው ይሄኛው አስፈላጊ አይደለም እናንተ በኤችዲ ፋይል ላይ ስለሰራው ይሄን ነገር አለው ለምን ይሄኛው እንዳሳያችሁ ምክንያቱም በቴክስት አቀማመጥ ብዙ ረጅም ነገር አያስፈልግም በቃ እንዲህ ቀለል አድርጎ ቴክስት ከተቀመጠ በጣም አትራክቲቭ እና አይን ላይ የሚገባ ይሆናል ከዛ ከለር ኮምቢኔሽን ምናምን ሌላ እንትን ነው ግን just focus on font ለማለት ያህል ነው you can do ብዙ ነገር በቃ እዚህ ላይ ብዙ ነገር ማድረግ ትችላላችሁ ከዚህ ከስታርባክስ ጋር ሚክስ ማድረግ ትችላላችሁ ባክግራውንዱ ምናምን ነገር ስለ ባክግራውንድ ሌላ ጊዜ በደንብ በሰፊው እናያለን just ፎንታችሁ ብቻ እንደዚህ ቢሆን የተሻለ ነው ተመራጭ ነው ብዬ አስባለሁ ከለር መቀየር አንዳንዴ ለማየት ጥሩ ይሆናል ምን አይነት ቪው እንደሚኖረው እንደዚህ ከለር በመቀየር ማየት ትችላላችሁ ሜቢ ሼፖችን አድ ስታደርጉ ምን አይነት ሉክ እንደሚኖረው ላሳያችሁ ሜቢ ስታርባክስ የተጠቀምኩት ስለ ሼፕ ምናምን በሰፊው አሳያችኋለሁ አንድ ቀን ከለር ኦቨርሌይ just ስሙዝ እንዳይሆን ብዬ ነው እነዚህ ነገር አድ ያሩት ያለውት ፍላት እንዳይሆን እነዚህ ሼፖችን አድ በማድረግ በቀላሉ ፎንት ላይ ዲፔንድ የሆነ አሪፍ ነገር ሰራችሁ ይሄ ሁሉ የዚህ ሁሉ ውበት የዚህ ሁሉ ማማር የእንትን ነው
የፎንት አቀማመጥ ነው። ምንም ነገር የለውም። የሆነ ነገር